ተከታይ ስላለው የሆነ ክል ያዳምጠኛል ስላል አይደለም። እውነቱን ጋ እያለ ሳለ እሷ አሁን ያለችው ሁሉ ውሸት ነው። አንድ ነገር የምነግርሽ ነገር ሳሪ ማለት ነው፣ መሲ ያወራችው እያንዳንዱ ውሸት ነው። ለምን እኔን የሚያውቁ ሰዎች በአካል ስላሉ ማለት ነው። ሲቀጥል ከባሏ ጋር ተባባሪ ነች ስላለችው ባሌ በጣም ጨዋ ሰው፣ በጣም ጎበዝ ታታሪ ሰራተኛ ነው። አንደኛ ነገር ወደ ባሌ አትሂድ ከባሌ ጋር ታያይዘው ማለት ነው። እናትሽ ትበዳላለችኝ ሴትዮ እዚሁ ቤትሽ ነው ያብዬን ወደምዬ እያለች ከአንቺ በታች ላለችው ሴት ነው። እኔ አልተሳደብኩም። እናቴ ለተሳደባችሁት ነው ተናድጄ የወጣሁት። ሲቀጥል ሳሪ እህቴ ነች ብያታለሁኝ። አንቺም ልጆች ስትሰጭኝ ስራ አስገቢ ስትይኝ አስገብቻታለሁ። ሳራ እህቴ ነች ማለት ወንጀል አይደለም። አዎ ሳራ አሁንም እህቴ ነች። በስርዓት ስለሌላት ስትናገር ስርዓት የላትም፣ ስታወራ ስርዓት የላትም። እውነቱ ቁጭ ብሎ ልትሰድበኝ ልታጥላላኝ እሷ ስለተሰሚ አይደለም። አሜን። አንድ ጊዜ ላቋርጥሽ። አሁን አንቺ ስትሸጭ ስትይ እንደዚህ ወደ ጎን ሆነሽ አይደለም ልትሸጪው ሳ አሁን እኔ ሀቅ ካለኝ በቪዲዮ ለመውጣት ምንም የሚያስፈራኝ ነገር የለም። አንድ ሁለተኛ፣ አንቺ ደግሞ ኦፊሻሊ ሻጭ ነሽ፣ ሴል ነሽ። ስለዚህ እንደዚህ ወጥተሽ ስለ ሀቅ መናገር ችግር የለውም። ለምን ትሸማቀቂያለሽ? ለምን ትፈሪያለሽ? ውጭ አልተሸማቀቅኩም። ማንንም ሰው አልተሸማቀቅኩም። ተሸማቀቂ አይደለም። ሲቀጥል ደግሞ ሳሪ አሁን ወደ ጉዳይ የሚመጣልሽ ወደ ጉዳዩ ነው የምንሄደው። ገባሽ? ወደ ጉዳይ ልምጣልሽ። እኔ ወደ ጉዳይ ልምጣልሽ። የጠየቀችሽን ጥያቄ መልሽ። ውሸት ነው። የእሷን ጥያቄ አልመልስም። ስለ ልጅቷ ስለማስረዳው ነገር አስረድቼ ነው። እሷ በውሸት ስለከሰሰችኝ እኔ ሂሩት ምንም አልሆንም። አሚን ዲዛይን የሚባለው አሚን የልጅ ስም ነው። ገብትሻል አይደለ? ልጅን ስለዘቀዘቁብኝ ቪዛ እህቴ የትኛው ህጋዊ ኤጀንሲ ምናምን አይደለም። ወንድ አመጣለሁኝ እህቴን ዱባይ ድረስ እንድታመጭልኝ ነው የምፈልገው ስትለኝ፣ እሺ እኔ ቢሮ የለኝም፣ ቢሮ የሚሰሩ ጓደኞች አሉ። እኔ ያለ ቢሮ የወንድ ነው፣ የወንድ ካምፓኒ ነው ያለኝ። ረጅም ጊዜ ታውቀኛለች ልጅቷ በስርዓት ማለት ነው። ከዛ አይ ዱባይ እንድታመጭልኝ ነው የምፈልገው ስትለኝ 60 ሺህ ብር አስገቢ፣ ሌላውን እኔ ሞልቼ አወጣለሁኝ አልኳት። እሺ አለች። እራሷ ነች ከቲክቶክ ላይ መታ፣ እኔ ብያትም አይደለም። መሲ ያወራችው እያንዳንዱ ውሸት ነው። አስገባች። እኔ ታመምኩ፣ በመሀል የልብ ኬዝ ነበረብኝ፣ ሐኪም ቤት ገባሁኝ። ፕሮሰሱን ለሌላ ሰው አሳልፌ የሰጠሁት ተጀምሮላት ነበረ። ላኪ ቪዲዮ በስርዓት ላኪ፣ ኢንተርቪው ላኪ ስትባል አልፈልግም ብሩ ይመለስልኝ አለች። ማሬ ቪዲዮ ፕሮሰሱ ተጀምሯል፣ ሊያልቅ ትንሽ ቀን ነው የቀረው፣ እባክህ ስላት አልፈልግም አለችኝ። እሺ ምን እንደምትፈልጊው ብሩን? እንደዛ ከሆነ ልብስ ገዛለሁ ብለሽ ልብስ ወስድሻል። እኛ ጋር የወሰድሽው 2 ሽፎን የመለሰችው አለ። በጣም ወፍራም ናት ልጅቷ። 2 የራያ ትፍትፍ አስቀምጠዋለች ወስዳ። ብሩን አልከፈለችም። የዛን ብር ቆርጬ ብልሽ ይገባልሻል። ጭቅጭቅ አልፈልግም፣ ሌላ ወሬ አልፈልግም ስትለኝ ልጄን ዘግዝቃ ላከችልኝ። ከዛ ምን አረኳት? ብሎክ አደረኳት። ልጄ መዘግዘግ ስለሌለባት መሲ ፕሮጀክት ጋር ይሄዳለሁ አለች። መሲ ፕሮጀክት ሰው ነች ለእኔ። ማንም ሰው ለእኔ ሰው ነው። ሰውን አከብራለሁኝ፣ ስራዬን እሰራለሁ። ከዛ በተረፈ የትኛው ህጋዊ ለሆነችው ላለችው እሷ መጣችብኝ እንጂ እኔ አልመጣሁባትም። አዎ የሴት ቢሮ የለኝም፣ የወንድ ቢሮ ግን አለ። ነፍ ልጆች ስራ አምጥቼ የማስገባቸው አምጥቼ ሞረንጉራቸው ሳይሆን አምጥቼ በስርዓት ስቀበላቸው እንኳን ባሌን ልጄን ህፃን ልጅ ይዤ መሬት ተኝቼ ሰዎችን በስርዓት አስተናግጄ ወደ ስራ ሲገበሉ በስርዓት ምኖር ሴት ነኝ። ከዛ በተረፈ ባሏ ተባባሪ ነው። የለመዱ ናቸው ስትይም ስለነበረ እህቴ ሳራ፣ እኛ የለመድን አይደለም፣ ሌባም አይደለንም። ሌባ 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 እያሉ አላሰሩኝ ብሏል። ከዛ በፊት ልጄን ስለፖስተተቻት ሌባ 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 እያሉ ሊያሰሩኝ አልቻሉም። አካውንቱ ሪፖርት ነው። ስለዚህ የእኔ ጥፋት ምንኛው ነው ስትጠይቀኝ እንደ አግባብ አይደለም። ሌባ ሌባ እያለች ነው የምታወራው። በዚህ ስርዓት በሌላት አፋ እንዴት ነው የምመልስላት? ሳራ አንቺ ለምሳሌ ሳራ ሌባ ነች ካልኩሽ እንዴት ነው የምትመልሽልኝ? የሚሰማሽ ስሜት አለ። እዚህ ጋር ልጅሽ ተዘግዝቃብሻለች። ገና የ9 ወር ልጅ ነች። እኔ ትናንትና ሀቢባ ቤት 500 ሺህ ብር 300 ሺህ ብር ተዘርፌ ሲሄድ ምንም አልተረዳሁም። እርዳታም አልፈልግም። ሌባይቷ አመነች፣ ጠፍቶብኛል አለች። ኦኬ ከዛ በኋላ ስራዬን ነው ዝቅ ብዬ ሽንት ቤት አጥቤ እንደገና የመጣሁት። ከዛን ውጭ እኔ የሰረኩትም እውነት እያለ ሳለ ውሸትን ይዘው ተሰሚ ስላላቸው ብቻ አዳማጭ ስላላቸው ብቻ እኛን እንገስ የሚሉ ከሆነ እንዴት ነው ሳሪ? ምንም አልመልስም አላልኩም። ባሌ ይሄው አለ። እሺ ባለቤትሽ ኖ ማናችሁም አታወሩም ነው ሳሪ። እኔ በመረጃ ላውራ፣ እኔ ጋር መረጃ ስላለ መሲ ታወሪያለሽ። ጁዬ ታወሪያለሽ። እናትሽ እንደዚህ ትሆን ብላ ነው የተሳደበችዋለች አይደል?
ይሄንን ቪዲዮ ሙሉን ቪዲዮ ፈልጋለሁ። እሺ አይደለም ቆይ ተይው፣ ይሄንን ቆይ እኛ እናወጣለን። አሁን እኮ መጀመሪያ ይሄን ነገር ተለባብሶ እንዲያልፍ አንፈልግም። መጀመሪያ ስለ ልጅቱ ነው፣ ስለ ስድቡ ደግሞ እንሄድበታለን። ምን ችግር አለው? ሰዓት እኮ ጊዜ አለን። ጥሩ አሁን አሜን አንቺ ለልጅቷን ብር ወስደሻል። የልጅቷን ብር ከወሰድሽ በኋላ ነገር ግን ልጅቷ እኔ አልፈልግም ይህንን ነገር ብላ ስትልሽ አይ ብርሽን እኔ መልስልሻለሁ፣ የምመልስልሽ ግን ሽፎን ገዝተሽ መሲ እሺ ታውሪያለሽ። ጥያቄ ልጠይቃ ብዬ ሽፎን ገዝተሽ ልብስ ገዝተሽ ስለመለሽ ያንን ብር እቆርጣለሁ አልሻት አይደል? እሺ እንደዛ ነው ያልሽ። እኔ ሽፎን አይደለም በመጀመሪያ ደረጃ አልኩሽ። ኖ ሚውት አርጊ፣ አሜን ሚውት አርጊ። በመጀመሪያ ለሰከንድችን የጽፍር ቆሻሻ ታከል። አረ ሚውት አርጊ በማርያም ማሚ በማርያም እኔ መረጃ የላሳይ ቆይ ተከባብረን ወይ ሰጣል እኮ እኔ ውሸት አምናለችን። የውሸቴ መረጃ ላሳያት ለሽ ዝም በይ የምትሉኝ እኮ ቆይ እሺ ታዲያ እና ታዲያ በጸብ ነው እንዴ? እንደዚህ ነው መጀመሪያ እኔ የትኛውን እንደዋሸው በዚህ ታሳየኝ። ኦኬ ሚውት አደርጋለሁ። እሷ አታስጠው። እሺ ቆይ እንዴ እኮ አይደለም መሲና ታዲያ እንዴት ነው የምንወያየው? በቃ አውሩ። እሺ አውሩ ታምናለች። ምኑ ነው ውሸታም? ልጅቷን አምጥታ ከሆነ ክልል ልጅቷን አምጥታ አዲስ አበባ ጥላ ሰው አመጣለሁ ብላ ማለት ነው። ከዛ በኋላ ደግሞ የቁብር ሰብስባ ልጆቹን ከበላቻቸው በኋላ ቢዝነሷን ከከፈተች በኋላ የትኛው ነው ውሸት ነው? 60 ሺህ ብር በወንድሟ አካውንት አስገብታ ሰው አመጣለሁ ብላ ማሚ ቆሚ ታሪክ የሽፎን ብር ሌባ ናት። ግጥም ያለች ሌባ ነፍሷ የከሰሳታለች። ኦኬ ነፍሷ አልኩኝ። ሳራ ልጅቷን ታምጣ መጀመሪያ እሷ 60 ሺህ ብሩን ታስገባ። ሲቀጥል ደግሞ ልጅቱ የእያንዳንዱ ሪከርድ የጀመረችበትን ቪዛው አልቆላታል ነው አይደል ያለችው። ቪዛ ያለቀበትን መረጃ አሁን ለሙኒት ትላክላት። ከዛ እኔ ውሸታም ነኝ ላኪ መረጃውን አፕ ላይ ያደረግሽላት ነው። እሱን ታዲያ እንዴ ለመጠየቅ እኮ አሁን አንቺ አፕ ላይ ያደረገችበትን የልጆቹን ታምጣ እኮ ታዲያ ልንጠይቅ እኮ ነው መሲ፣ ልንጠይቅ እኮ ነው እንዴ ልጠይቃታ ታዲያ እንዴ አሁን አሜን አንቺ በመጀመሪያ ደረጃ ልጅቷን እንደምታመጪ ቃል ገብተሽ 60 ሺህ ብር ወስደሻል። 60 ሺህ ብር ወስደሻል። ነገር ግን አፕ ላይ የተደረገ የለም ብላ ስትልሽ መሲ የላክሽው ፎቶ ነው። ፎቶ ደግሞ አፕ ላይ አይደለም መሲ ሳሪዬ ይኸውልሽ እኔ ከሕክምና ስወጣ እኔ ያናደደችኝ ነገር ሌባ ነሽ እያለች የምትሳደበው ነገር ሌባ አይደለም። አሁን ቆይተሽ እንግዲህ አንቺ ሌባ ነሽ። አዳምጪኝ፣ በደንብ አዳምጪኝ። አሜን አዳምጪኝ። ንገሪ እኔ ላስረዳሽ እያልኩ ነው እኮ ካላቆመች አሁንም ቢሆን ስጇን ካላቆመች ተሰሚያለኝ ብላ ስሚኝ፣ አዳምጪኝ። አሁን አንቺ 60 ሺህ ብር ወስደሻል። መወስደሽን አምነሻል። አፕ ላይ አድርጌላታለሁ ብለሻል። አፕ ላይ ካደረግሽላት አፕ ላይ ያደረግሽበትን ፕሮሰስ የተከፈለበትን አሳይን። ለምን ሀቃለሽ ከፍለሻል። ጥሩ እንደገና ልጅቷ ልብስ ወስዳብሻለች። ልብስ የወሰደችብሽን አሳይን፣ እንቆርጣለን። አፕላይ የተደረገበትን እንቆርጣለን። ይህን መረጃ ስጭን። ከዛ በኋላ ደግሞ ቀሪ ገንዘቧን ትሰጫለሽ። ምክንያቱም አስፈላጊ ስለሆነ ያለበለዛ ያለ መረጃ ያለ ማስረጃ ምንም ማድረጋኝ። ስለዚህ ሙኒት ይኸውልሽ ማስረጃውንም ራሱ ልኬላታለሁኝ። ኢንተርቪውን አምጪ ቪዛው ሊወጣ ነው ስትባል አልፈልግም ነው ያለችው። ላሳይ በትልቁ ላሳይ በትልቁ አድርጊ ለእኔ መረጃ ብላሳይ። ኦኬ አፕ ላይ እንግዲህ ህዝብ ይፍረድ። ኦኬ አሜን አድርጊ ህዝብ ይፍረድ እና እኔ ውሸታምነት ሊወጣለሁ። ታሳየን፣ ቆይ ታሳየን። አሚን ቆይ ታሳየን፣ ህዝብ እንዲፈርድ። እኔ ነኝ አይደል ውሸታም? ለእነዚህ ልጆች ውሸታም አይደለም ሸርሙጣን ብትኝ እቀበልሻለሁ፣ ሀቃቸው እስኪመለስላቸው። ለእኔ አፕ ላይ ያደረግሽበትን መረጃ ላኪልኝ ስላት በወላዲተ አምላክ ይሄንን እዩ መረጃ አፕ ላይ ያደረግሽበትን ስላት እንደው በጻድቃኔ ማርያም የልጅቷን ፓስፖርት ላከች። መረጃ ይሄ ነው። የልጅቷን ይሄንን ላከችልኝ። መረጃ ይሄ ነው። የኢማራት መንግስት ሲስተም ውስጥ ያስገባሽበትን ደረሰኝ ላኪ ነው ያልኩሽ። እኔ አፕ ላይ ያደረግሽበትን ላኪልኝ። ባለቤትሽ አለ አይደል? ያውቃል። ባለቤትሽ ይላክልን። አንቺ ስሜታዊ የምትሆኝ ከሆነ ባለቤትሽ ይሄንን ፎቶ ልጅቷ ኢትዮጵያ ተነስታ ይላከችልሽ ነው። ኦኬ ይሄ ደግሞ ኢትዮጵያ ውስጥ ያወጣችበት ፓስፖርቷ ነው። የልጅቷን የኢማራት መንግስት ሲስተም ውስጥ ያስገባችበትን ደረሰኝ ታምጣ። እኔ ውሸታም ኮንኩኝ እኔ 5000 ሰው መሀል ወጥቼ ይቅርታ ጠይቃታለሁ። ኦኬ ሀቅ አይደለ? እኔ ሀቅ ሳሪ አልጋፈጥም። ታምጣ። ይሄ ነው። ይሄ እንደ መንግስት ስልክ እንጨት ደርቀን የተነሳ ነው። ሁላችንም ታሪካችን ነው። አሁን እኛ ተከፈለ ብለን የምንለው ተከፈለ ብለን የምናምነው ወይም ደግሞ አፕ ላይ ተደርጓል የምንለው
በዚህ አገር መንግስት ሲስተም ውስጥ ገብቶ በስነ ስርዓት ኢሜል ላይ መጥቶ የተከፈለበት ያሳየናል። ስለዚህ አሜን እኔ ሀቅ አለኝ ብለሻል። ሀቅ ካለሽ የተከፈለበትን መረጃ ስጭ። ሳሪ እና መሲ ጨረሳችሁ? አዎ ትስተንሽ ቆይ አንድ ጊዜ መሲ አንቺ ጋር ያለውን ፓስፖርት ኮፒ ለኤምኬ ላኪለት። ከዛ በኋላ ቼክ ቆይ ኤምኬ ጋር ለኤምኬ ላኪለት። ኤምኬ ፍሪ ኮንክ ቼክ አድርገህ የፕሮሰስ የተደረገ ነገር አለ የለም ነበር ወይ በፊትስ? ጥሩ ፊኒሽ ኢንሻአላህ። እሱ ፍሪ ከሆነ ይሄን ቼክ ያደርጋል። አይ ምናልባት ሰው ከምንጠይቅ አሚን ላይ ካለ ብለን አሚን ላይ ካለ ቀጥ ያሚ እሺ ሳሪ ልጅቷ አልኩሽ እኮ እኔ ከሆስፒታል ስወጣ ለሚያወጣው ቪዛውን ለሚስበው ሰውዬ እኔ ልኬለት ቪዲዮ ታምጣውና ሴትዮዋ ስለመረጠቻት እኔ አወጣልሻለሁ ቪዛውን። እኔ ልጆቹን አዲስ አበባ አመጣች፣ ልጆቹን እንዲህ አደረገች። እሱ ሌላ ነው፣ ወደ ሌላ ትጃሚ ስለ ልጅቷ ብቻ ተናገረች። ሳሪ ቅድም እኮ የሰማነው ድምፅ አለ። አልፈልግም ስትለኝ መረጃ ላሰማ ወደ አዲስ አበባ ነው ስትላቸው መረጃ ላይ አታሰሚ መሲ፣ ቆይ አታሰሚ አለ። ግን አሁን ምን እንደሆነ ታውቂያለሽ? ልጅቷን እኔ ፕሮሰስ ጀምሬላታለሁ ብላለች። ፕሮሰስ የጀመረችበትን ብር ታሳየን። ከ60 ሺህ ብርን በላይ ከሆነ እኛ እንሰጣለን፣ እንድትከስሪ አንፈልግም። ከ60 ሺህ ብር በታች ከሆነ ደግሞ 1 ብርም ቢሆን የልጅቷ ሀቅ ይመለሳል። ስለዚህ ፕሮሰስ ተጀምሯል አልተጀመረም የሚለውን ነገር ከሌላ ሰው ከምናረጋግጥ አንቺ ይህንን ብር ከፍዬላታለሁ አሚን ምን ችግር አለው? 60 ሺህ ብር አስገብታ ልጅቷ ይኸው አለች። አንቺም ደግሞ ይሄን ያህል ብር ከፍያለሁ ብለሽ አሳይ። ሳሪ እኔ እኮ እያስረዳሁሽ ነው። እዚህ ጋር አሁን ይዘውን የሚያወጣው ልጅ ቦይ ስለልክፈት ያለውን ነገር ግን ብናወራ እንዴት ሙሉ ተገናኝተን ራሱ የታለ ልጅን ፕሮሰስ ኢንተርቪው እንደዚህ አይደለም። በራሷ ትናገር እስቲ ምትችለውን ምናምን የኔ ምግብ ማስራት እችላለሁ፣ በፊት እዚህ ሰርቻለሁ ምናምን ትለዋል። በራሷ ትበል። እኔ እኮ የደላላ ድምፅ ሳይሆን ኢማራት መንግስቱ ሲስተም ውስጥ ያስገባችበትን አሁን ልጅቱ ቪዛውን አፕላይ አድርጋ የከፈለችበትን ደረሰኝ ታሳየ ነው። የአንድ ደላላ ድምፅ አልፈልግም። ቆይ አንድ ጊዜ ማስብ ሳሪና ሞዴሬተሮች ሳሪና መሲን ሚውት አድርጓቸው። መሲ ሳሪ አንቺ ራስሽ ዝም በይ። ስለ ስራው ስለማቅ ስሚማ አሚን ከኔ ጋር ስለ ቪዛ አወጣጥ እኔ ስለማቅ እኔ የምነግርሽም እኔ የምጠይቅሽም መልሽልኝ። ሲጀመር ቪዲዮ ሰርታ ሳትልክልሽ በምን አስመረጥሻት? አዳምጪኝ እኔን። በምን አስመረጥሻት? አንቺ ሴትዮዋ መርጣሻለች፣ ሴትዮዋ ወዳሻለች ስትይ በምን አስመረጥሻት? ቪዲዮ ከሌለሽ ቪዲዮ የለኝም አልሽ አይደለ? ቪዲዮ ሪጀክት ስላደረገች ቪዛ ማሰራት አልቻልሽም አይደለ? በመጀመሪያ ብር ስትቀበያት ሴትዮዋን በምን አስመርጠሽ ልጅቷን ብር ተቀበልሻት? አንቺ እኔ የወንድ ካምፓኒ ነው ያለኝ። አምጪልኝ በግድ ካሉኝ በፎቶ ለሚያወጡት ጓደኞቼ በፎቶ እየነገርኩሽ ነው። እናንተ ስላወራችሁ አይደለም። እውነቱን ላስረዳና ይውጣላችሁ። እውነቱን እኔ ጋር እያለ እሷ ስላለች ስላወራ ስለተሳደበች እኔ ጋር ምንም ክብሬ አይቀነስም። እኔ እየነገርኳችሁ ነው። አልፈልግም። ፎቶ ተመርጦ ተመርጣለች ላኪልኝ ኢንተርቪው ስትባል አልፈልግም። አትፈልግም? ኦኬ